ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው አጫጭር ስፖርታዊ መረጃዎቻችን ማንቸስተር ዩናይትድን በተመለከተ ምን ተባሉ? ሰኞ ዕለት እንግዲህ የወጡ ማንቸስተር ዩናይትድን የተመለከተ መረጃዎች አሉ። ዴይሊ ሜል ስፖርት፣ ፋብሪዚዮ ሮማኖ፣ ዘ ታይምስ ስፖርት፣ ዘ ሰንዴይ ታይምስ እንዲሁም ማንቸስተር ኢቭኒንግ የተባሉ ጋዜጦች እንግዲህ ዩናይትድን በተመለከተ ከማንቸስተር ዩናይትድ አካባቢ አገኘነው ያሉትን መረጃ በስፋት አጋርተዋል ማለት ነው። እነኚህ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። ወደ ዜናዎቻችን የመጀመሪያ ክፍል ስናልፍ እንግዲህ ሳሙኤል ሉከረስት የተባለው ለማንቸስተር ዩናይትድ ቅርብ ነው የሚባለው የማንቸስተር ኢቭኒንጉ ዘጋቢ እንግዲህ ትናንት አንድ መረጃ አጋርቷል። ሳሙኤል ሉከረስት በብሬኪንግ ኒውስ መልክ እንዳጋራው መረጃ ከሆነ አሰልጣኝ ሩበን አሞሪም አሁንም በማንቸስተር ዩናይትድ የበላይ አካላት ድጋፍ እንዳለውና የአሰልጣኝነት ወንበሩ እንግዲህ የመባረር ስጋት አሁን ላይ እንደሌለበት የሚገልጽ መረጃ አጋርቶ በዚህ ጉዳይ ፐርሰናሊ ራሱም ሳይቀር እንደተገረመና በኦልትራፎልድ አካባቢ የሚገኙ ሰራተኞችም የማንቸስተር ዩናይትድ የበላይ አካላት እንግዲህ ለአሰልጣኝ ሩበን አሞሪም ያላቸውን ድጋፍ ተመልክተው እንደተገረሙ የሚያሳይ መረጃ አጋርቷል ማለት ነው። የማንቸስተር ዩናይትድ ሄራርኪዎች አሁንም ቢሆን በአሰልጣኝ ሩበን አሞሪም ላይ እምነት አላቸው። በቀጣዮቹ ጊዜያት ላይ አሰልጣኝ ሩበን አሞሪም የሚፈልገውን ነገር ማሟላት ከቻሉ ቡድኑን ወደ ቀድሞ የግሎሪ ዴይስ ወይም ደግሞ የማንቸስተር ዩናይትድ የድል ዘመናት ይመልሰዋል የሚል እምነት እንዳላቸው እየተዘገበ ይገኛል። ነገር ግን ከኦልትራፎልድ ውጪ የሆኑ የማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ የቀድሞ የማንቸስተር ዩናይትድ ሌጀንዶች በአሰልጣኝ ሩበን አሞሪም ላይ የሰላ ትችታቸውን እንግዲህ እያስተናገዱ ይገኛሉ። ትችታቸውንም ሲያቀርቡ ምክንያታዊ ሆነ እግር ኳሳዊ ምክንያቶችን ሪዝን አውት በማድረግ እንግዲህ ትችቶቻቸውን እያሰሙ ይገኛሉ። ነገር ግን የማንቸስተር ዩናይትድ የበላይ አካላት አሁንም ቢሆን አሰልጣኝ ሩበን አሞሪምን መደገፋቸውን ቀጥለዋል። የአሰልጣኝ ሩበን አሞሪም ድጋፍ እንግዲህ ካልተለያቸው ሰዎች መካከል የማንቸስተር ዩናይትዱ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ፣ የማንቸስተር ዩናይትዱ ሲኢኦ ኦማር ቤራዳና የማንቸስተር ዩናይትዱ የከፊል ድርሻ ባለሀብት የሆኑት ሰር ጂም ራትክሊፍ አሰልጣኝ ሩበን አሞሪም ላይ ያላቸው እምነት አሁንም የጸና እንደሆነ የሚገልጽ መረጃ ሳሙኤል ሉከረስት እንግዲህ ዘግቧል ማለት ነው። ትናንት ሳሙኤል ሉከረስት ይህንን መረጃ ካጋራ በኋላ ፋብሪዚዮ ሮማኖም በማንቸስተር ዩናይትድ ደጋፊዎች እንግዲህ አሰልጣኝ ሩበን አሞሪምን እንዲሁም ማንቸስተር ዩናይትድን በተመለከተ ምን አዲስ መረጃ አለ ብለው የማንቸስተር ዩናይትድ ደጋፊዎች በተደጋጋሚ ጥያቄ ስለጠየቁት በዩቲዩብ ገጹ ላይ ወጥቶ አንዳንድ መረጃዎችን ለማጋራት ሞክሯል ማለት ነው። አሰልጣኝ ሩበን አሞሪም ፐርሰናሊ አሁን ማንቸስተር ዩናይትድ ውስጥ ያለው ችግር እሱ የሚከተለው የእግር ኳስ ፍልስፍና ወይም የሚጠቀመው የ3-4-3 ፎርሜሽን ችግር ሳይሆን የሜንታሊቲ ችግር ነው ብሎ እንደሚያምን እንግዲህ መረጃዎችን ፋብሪዚዮ ሮማኖ አጋርቷል ማለት ነው። ራሱም አሰልጣኝ ሩበን አሞሪም በፕሬስ ኮንፈረንስ ላይ በገለጸው እንግዲህ ሀሳብ መሰረት የኔ የምጠቀመው ፍልስፍና ወይም ፎርሜሽን ችግር አለበት ብዬ አላምንም። ነገር ግን የሜንታሊቲ ችግር አለ። ስፔሻሊ ማንቸስተር ዩናይትዶች ጎል ካስተናገዱ በኋላ እንግዲህ ለገባባቸው ጎል ሪያክት ማድረግ ሲገባቸው ፍራስትሬት የማድረግና ጨዋታውን ያለ መቆጣጠር ችግር ይሄ የሜንታሊቲ ችግር ነው ብሎ እንደሚያምን አሰልጣኝ ሩበን አሞሪም ከጋዜጠኞች ላይ እንግዲህ በፕሬስ ኮንፈረንስ ላይ በቀረበለት ጥያቄ አንዳንድ ማብራሪያዎችን ሰጥቷል ማለት ነው። ፋብሪዚዮ ሮማኖም እንደዘገበው አሰልጣኝ ሩበን አሞሪም የኔ ሲስተም ወይም የኔ ፍልስፍና ሳይሆን ችግሩ የሜንታሊቲ ችግር ነው ብሎ እንደሚያመንና እዛ ሜንታሊቲ ላይ ለመስራት የተወሰነ ጊዜ እንደሚያስፈልገው የቡድኑ ሜንታሊቲ ለመቀየር ጎል ሲቆጠርባቸው እንዲሁም በተቃራኒ ቡድኖች መመራት ሲችሉ እንዴት አድርገው ለዛ ነገር ፈጠን ያለ ምላሽ ይሰጣሉ በሚለው ጉዳይ ላይ እንግዲህ ሜንታሊቲያቸው ላይ ለመስራት ሙከራ እንደሚያደርግ እየተዘገበ ይገኛል ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም እንደተናገረው ከሆነ አሁንም ቢሆን ፍልስፍናዬን አልቀይርም፣ ያጫወት መንገዴን አልቀይርም። እኔ ራሴ ያጫወት መንገዴን መቀየር አለብኝ ብዬ ሳምን ያጫወት መንገዴን ለመቀየር ሞክራለሁ። ነገር ግን አሁን ላይ ባጫወት መንገዴና በፍልስፍናዬ ላይ ምንም አይነት ችግር አላገኘውም። ችግሮቹ ሌሎች ናቸው በማለት እንግዲህ አሰልጣኝ ሩበን አሞሪም
ከጋዜጠኞች ለቀረበለት ጥያቄ ምላሽ ሰጥቷል ማለት ነው። እንዲሁም ትናንትና ዴሊ ሚል ስፖርት የተባለው በሀገር እንግሊዝ ከሚታተሙ ጋዜጦች መካከል እጅግ በጣም የሚታመነውና ማንቸስተር ዩናይትድን በተመለከተ ደግሞ እጅግ በጣም ታማኝ መረጃዎችን የሚለቀው ክሪስ ዊለር የተባለ የዴሊ ሚል ስፖርት ዘጋቢ ያለ ለማንቸስተር ዩናይትድ ከረስፖንዳንት ሆኖ የሚያገለግል ጋዜጠኛ ነው። ብዙ ጊዜ እንግዲህ በፕሬስ ኮንፈረንሶች ላይ አይጠፋም። አሰልጣኝ ሩበን አሞሪም ፕሬስ ኮንፈረንስ በሚሰጡበት ጊዜ ጥያቄዎችን ከሚያነሱ ወይም ጥያቄዎችን ከሚጠይቁ ጋዜጠኞች መካከል አንዱ ነው። ለማንቸስተር ዩናይትድ እጅግ በጣም ቅርብ ነው ተብሎ ነው የሚታመነው ይህ ጋዜጠኛና ትናንትና እንግዲህ ክሪስ ዊለር አገኘውት እንዳለው መረጃ ከሆነ የማንቸስተር ዩናይትድ ተጫዋቾች በአሰልጣኝ ሩበን አሞሪም ላይ ያላቸው እምነት ጠፍቷል ሲል እንግዲህ ግልጽ በሆነ ሪፖርት አቅርቧል ማለት ነው። ለዚህም እንደ ምክንያትነት የጠቀሰው ነገር አሰልጣኝ ሩበን አሞሪም ያጫወት ስልቱን ለመቀየር ባለመፈለጉ ወይም ደግሞ ያጫወት ስልቱን እንግዲህ ቀይሮ ሌላ ፎርሜሽን ለመከተል ባለመፈለጉ ምክንያት ተጫዋቾች ከፍተኛ ፍራስትሬሽን እንደተሰማቸውና ቅር እንደተሰኙ የሚገልጽ መረጃ እንግዲህ ትናንትና ክሪስ ዊለር የዴሊ ሚል ስፖርቱ ዘጋቢ ይሄንን መረጃ አጋርቷል ማለት ነው። እንዲሁም ክሪስ ዊለር ብሩኖ ፈርናንዴዝ አሁን በአሰልጣኝ ሩበን አሞሪም የተሰጠው የጥልቅ አማካይነት ሚና ምንም እንዳልተመቸውና በዚህ ሚና ደስተኛ እንዳልሆነ የሚገልጽ መረጃ እንግዲህ አጋርቷል ማለት ነው። በባለፈው በሲቲው ጨዋታ እጅግ በጣም የወረደ አቋም ካሳዩ ተጫዋቾች መካከል በቀዳሚነት የሚጠቀሰው ብሩኖ ፈርናንዴዝ ነው። ስፔሻሊ የመጀመሪያዋ ጎል እንግዲህ ፊል ፎደን በጭንቅላቱ ያስቆጠረው ጎል ሲቆጠር ፊል ፎደንን ትራክ ማድረግ የነበረበት ብሩኖ ፈርናንዴዝ ነበር። ብሩኖ ፈርናንዴዝ ፊል ፎደንን ትራክ ባለማድረጉ ምክንያት ከጄሬሚ ዶኩ የተሻገረለትን ኳስ ፊል ፎደን በጭንቅላቱ አስቆጥሮታል ማለት ነው። ከጀርባ ግን ብሩኖ ፈርናንዴዝ እንደነበረ ግልጽ የቪዲዮ ማስረጃዎችም አሉ። እንግዲህ ከጨዋታው በኋላ ብሩኖ ፈርናንዴዝ ለዛ ጎል መቆጠር እንደ ምክንያትነት ተጠቅሶ ለምን ፊል ፎደንን ትራክ አላረከውም ተብሎ ሲጠየቅ ይሄ የኔ ኃላፊነት አይደለም፣ ዲፌንደሮቹ ወይም ተከላካዮቹ ይሄንን ማድረግ ይችሉ ነበር ሲል እንግዲህ ምክንያቱን በሌሎች ተጫዋቾች ላይ ለማላከክ ሞክሯል ማለት ነው። ይሄንን አስተያየት ከሰጠ በኋላ በብዙ የማንቸስተር ዩናይትድ ግሎባል ፋን ቤዞች በብዙ ፐንዲቶችና በማንቸስተር ዩናይትድ ሌጀንዶች ከፍተኛ ትችትን ብሩኖ ፈርናንዴዝ እያስተናገደ ይገኛል። ብሩኖ ፈርናንዴዝ እንግዲህ በቡድን ውስጥ ደስተኛ ማይሆን ከሆነ ወይም ደስተኛ ሆኖ ማይጫወት ከሆነ የቡድኑን መንፈስ በመበጥበጥ ይታወቃል። እንግዲህ በቅዳሜውም ጨዋታ በእሁዱም ጨዋታ የታዘብነው ብሩኖ ፈርናንዴዝ አሁን በአሰልጣኝ ሩበን አሞሪም ሳይወድ በግዱ ተገዶ እየተሰጠው ያለው የጥልቅ አማካይነት ሚና ወይም የ8 ቁጥር ሚና እንዳልተመቸው በግልጽ ጨዋታ ላይ በሚያሳየው ሪያክሽን መመልከት ይቻላል ማለት ነው። ፊል ፎደን ላገባው የመጀመሪያም ጎል ተጠያቂ የሚሆነው ራሱ ብሩኖ ፈርናንዴዝ ነው። ነገር ግን ከጋዜጠኞች ለቀረበለት ጥያቄ ፊል ፎደንን ለምን ትራክ አላረከውም ተብሎ ሲጠየቅ ይሄ የኔ ኃላፊነት ሳይሆን ዲፌንደሮቹ በብቃት ማድረግ የሚችሉት ነው በማለት ኃላፊነቱን ከራሱ ላይ በማውረድ ዲፌንደሮቹ ላይ ለማላከክ ሞክሯል። ይሄ ደግሞ ከባድና ከፍተኛ የሆነ ትችትን እያሰማበት ወይም እያስተናገደበት ይገኛል ማለት ነው በዚህ አስተያየቱ። እንዲሁም ክሪስ ዊለር እንደዘገበው ከሆነ ብሩኖ ፈርናንዴዝ አካባቢ በጣም ቅርብ ነው ከሚባሉ ምንጮች እንዳገኘው መረጃ ከሆነ አሰልጣኝ ሩበን አሞሪም ለብሩኖ ፈርናንዴዝ የሰጠው የጥልቅ አማካይነት ሚና አሁንም ብሩኖ ፈርናንዴዝ እንዳልተመቸውና ደስተኛ እንዳልሆነ መረጃ አግኝቻለሁ ሲል እንግዲህ ክሪስ ዊለር ይህንን መረጃ አጋርቷል ማለት ነው። እንዲሁም ክሪስ ዊለር ሰፋ ያሉ መረጃዎችን እንግዲህ በአሰልጣኝ ሩበን አሞሪምን በተመለከተ ለማጋራት ሞክሯል። ቤኒፊካዎች በቅርቡ የፕሬዝዳንት ምርጫ ያደርጋሉ። እንግዲህ አሁን የቤኒፊካው ፕሬዝዳንት የቀድሞ ፖርቹጋላዊው ኢንተርናሽናል ሪዮ ኮስታ ነው። እንግዲህ ሪዮ ኮስታን ብዙዎቻችን እናውቀዋለን። ለፖርቹጋል ብሔራዊ ቡድንና ለቤኒፊካ ተጫውቶ ያለፈ ተጫዋች ነው። አሁን እንግዲህ ቤኒፊካዎች በቅርቡ ሪዮ ኮስታን ከሌላ ስፖርቲንግ ዳይሬክተር ወይም ደግሞ ፕሬዝዳንት ጋር ለማወዳደር ምርጫ እንደሚያደርጉ ይጠበቃል ማለት ነው። ይሄ አዲሱ ተመራጭ ይሆናል ተብሎ የሚጠበቀው ፕሬዝዳንት እንግዲህ የፕሬዝዳንትነት እንግዲህ ምርጫውን የሚያሸንፍ ከሆነ አሰልጣኝ ሩበን አሞሪምን ከማንቸስተር ዩናይትድ ለማስኮብለል ፍላጎት እንዳለው እንግዲህ ትናንትና ዴሊ ሚል ስፖርት በክሪስ ዊለር አማካይነት መረጃውን ዘግቦታል ማለት ነው። እንደ ክሪስ ዊለር ዘገባ ከሆነ ይሄ አዲሱ በቤኒፊካ ቤት ይመረጣል ተብሎ የሚጠበቀው ስፖርቲንግ ዳይሬክተር ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር ባደረጉት እንግዲህ የማንቸስተር ደርቢ ጨዋታ
እሁድ ዕለት በኢቲሃድ ስታዲየም ተገኝቶ ጨዋታው እንደተከታተለም ጭምር ዘግቦታል ማለት ነው። እና ይሄ ፕሬዝዳንት እንግዲህ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት መባረሩ የማይቀር መስሎ ስለተሰማውና አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት እንግዲህ ስኬት እየገጠማቸው ስላልሆነ በቀጥታ ሩበን አሞሪምን በማናገርና በማሳመን ወደ ቤኒፊካ ሊያስኮበልለው እንደሚፈልግና ለቤኒፊካ ለወደፊቱ ስፖርቲንግ ፕሮጀክት ሩበን አሞሪም ትክክለኛው ሰው ነው ብሎ እንደሚያምን እንግዲህ ትናንትና ዴሊ ሜል ስፖርት ይህንን መረጃ አጋርቶታል ማለት ነው። አሰልጣኝ ሩበን አሞሪም አሁን ከብዙ ማንቸስተር ዩናይትድ አካባቢ ቅርብ ከሆኑ የዜና ምንጮች እንደሚዘገበው ከሆነ የመባረሩ ነገር አይቀሬ እየሆነ መጥቷል። አሰልጣኝ ሩበን አሞሪም ፐርሰናሊ በማንቸስተር ዩናይትድ ኃላፊዎች ከፍተኛ ድጋፍ ቢኖረውም አሁንም በሰር ጂም ራትክሊፍ በኦማር ቤራዳና በጄሰን ዊልኮክስ እምነት ቢጣልበትም ነገር ግን አሰልጣኙ የሚያሳየው ከፍተኛ የሆነ ሪጂድ የሆነ ባህሪ ወይም ደግሞ በጣም ድርቅ ያለው አቋሙ በመጨረሻ በማንቸስተር ዩናይትድ ቤት የሚፈልገው ስኬት እንዳያመጣ እንቅፋት እንደሚሆንበት እየተዘገበ ይገኛል ማለት ነው። ስለዚህ ይሄ የቤኒፊካ አዲሱ ተመራጭ ይሆናል ተብሎ የሚጠበቀው ፕሬዝዳንት እንግዲህ ሩበን አሞሪም ከማንቸስተር ዩናይትድ የመልቀቁ ነገር አይቀሬ መሆኑን ስለተረዳ ከወዲሁ ሩበን አሞሪምንና የሱን ካምፖች በማናገር ወደ ቤኒፊካ እንዲመጣ የማሳመን ስራ እንደሚሰራ እንግዲህ ይጠበቃል ተብሎ እየተዘገበ ይገኛል ማለት ነው። ሌላው እንግዲህ ብሩኖ ፈርናንዴዝ አንድ አስገራሚ አስተያየት ለጋዜጠኞች ሰጥቶ ነበር። እንግዲህ ከጋዜጠኞች ጋር በነበረው የቃለ ምልልስ ጊዜ እና እንዲህ ሲል ተናግሯል። ይሄ ክለብ የሚተዳደረው በባለፈው ታሪኩ ነው ብዬ አስባለሁ። ሁሌም የሚወራው ስላለፈው ነገር እንጂ ምን ያክል ምርጥ ስለነበር እንጂ ስለወደፊቱ ወይም አሁን ስላለው ነገር አይደለም። ይሄ ደግሞ እንግዲህ በባለፉት ዛሬ ወይም 2 ዓመታት ምን ያክል መጥፎ እንደነበርና ሌሎችም ነገሮች ላይ ምን ያክል ተጽዕኖ እንዳሳደረ መመልከት ያስፈልገናል። እንዲሁም ደግሞ የወደፊቱን ነገር ማሰብ እንግዲህ መጀመር መቻል አለብን። ለመለወጥ የሚችል አቅም አለን። የወደፊቱን ነገር አስበን መቀየር እንችላለን እንጂ ያለፈውን ነገር መመልከት ምንም የሚፈይድልን ነገር የለም ሲል አስተያየቱን ሰጥቷል ማለት ነው። ስለዚህ ብሩኖ ፈርናንዴዝ ይሄንን አስተያየቱ መስጠቱ በራሱ በብዙ ሰዎች ዘንድ እንግዲህ ትችት እያሰማበት ይገኛል። በእርግጥ የተናገረው ሀሳብና አስተያየት መጥፎ ባይሆንም ወይም ደግሞ እውነትነት ያለው አስተያየት ቢሆንም ነገር ግን ብሩኖ ፈርናንዴዝ እንደዚህ አይነት አስተያየት መስጠት የጀመረው በክለቡ ደስተኛ ባለመሆኑ በአሰልጣኝ ሩበን አሞሪም እየተሰጠው ባለው የጥልቅ አማካኝነት ሚና ደስተኛ ባለመሆኑ ምክንያት ነው እንዲህ አይነት አስተያየቶችን እየሰጠ ያለው የሚል ዘገባዎች እየወጡ ይገኛሉ ማለት ነው። እንደ ብሩኖ ፈርናንዴዝ አስተያየት ከሆነ ማንቸስተር ዩናይትድ ባለፈው ታሪኩ መኩራቱና ያለፈውን ታሪኩ ማሰቡ ለዛሬ ምንም አይጠቅመውም። ዛሬ ላይ ያለውን ነገር ተመልክተን ችግሮቻችንን አርመን ስለነገ ማሰብ መጀመር አለብን። መለወጥ የሚችል አቅም አለን እንጂ በባለፈው ታሪክ መኮፈስና መኩራት ምንም የሚፈይድልን ነገር የለም የሚል አስተያየት ሰጥቷል ማለት ነው። ይሄ አስተያየቱ እንግዲህ በማህበራዊ ሚዲያ ላይና በብዙ የእግር ኳስ ቤተሰቦች በጣም አነጋጋሪ አስተያየት መሆኑን ቀጥሏል ማለት ነው። እንግዲህ ከዚህ አስተያየቱ በኋላ ሌሎች ማንቸስተር ዩናይትድን የተመለከቱ መረጃዎች ወጥተዋል። እንግዲህ ፋብሪዚዮ ሮማኖ ማንቸስተር ዩናይትድን በተመለከተ ትናንትና በማህበራዊ ሚዲያ ገጹ ላይ አንድ መረጃ አጋርቷል። ፋብሪዚዮ ሮማኖ እንዳጋራው መረጃ ከሆነ እንግዲህ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም መሰልጠን ከጀመረ ጊዜ ጀምሮ በየወሩ ያስመዘገባቸውን እንግዲህ ውጤቶች የሚገልጽ መረጃ ነው ያጋራው። በፕሪሚየር ሊጉ እንግዲህ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ከተረከበ ጊዜ ጀምሮ በጃንዋሪ እንግዲህ ከኖቬምበር ወር ጀምሮ በኖቬምበር ወር ምንም አይነት ጨዋታዎችን አላሸነፈም። ዲሴምበር ወር ላይ 2 ጨዋታዎችን አሸንፏል። ጃንዋሪ ላይ 2 ጨዋታዎችን አሸንፏል። ፌብሩዋሪ ላይ 1 ጨዋታ አሸንፏል። ማርች ላይ 1 ጨዋታ አሸንፏል። ኤፕሪል ላይ ምንም ጨዋታ አላሸነፈም። ሜይ ወር ላይ 1 ጨዋታ አሸንፏል። ኦገስት ላይ 1 ጨዋታ አሸንፏል። ሴፕቴምበር ወር ላይ ምንም ጨዋታ አላሸነፈም። እንግዲህ ይሄ ቁጥሮች እጅግ በጣም አስከፊ የሆኑ ቁጥሮች ናቸው። ትናንትና ሙድ አድማጮቼ እንዳጋራዋችሁ በማንቸስተር ዩናይትድ ታሪክ እንግዲህ ከሁለተኛው የዓለም ጦርነት ከ1945 ጀምሮ ዩናይትድን ካሰለጠኑ አሰልጣኞች ሁሉ ዝቅተኛ የማሸነፍ ንጻሬ ያለው አሰልጣኝ ሩበን አሞሪም ሆኖ ተመዝግቧል። 36.17% የማሸነፍ ንጻሬ ያለው አሰልጣኝ ሆኖ አስከፊ ቁጥሮችን ማስመዝገቡን ቀጥሏል ማለት ነው። እንዲሁም ትናንትና ዴሊ ሜል ስፖርት እንዳጋራው መረጃ ከሆነ
ኦፕታ የሚባል አንድ ሱፐር ኮምፒውተር አለ። ብዙ ጊዜ መረጃዎችን እንዲሁም ደግሞ ግምቶችን የሚያጋራ ሱፐር ኮምፒውተር ነው። ብዙዎቻችሁ ታውቁታላችሁ። ኦፕታ እንግዲህ ፕሪሚየር ሊጉ ሳይጀመር በፊት በዘንድሮ አመት የፕሪሚየር ሊጉን ዋንጫ ማን ይወስዳል የሚለውን ግምት አስቀምጧል። እንግዲህ በቀዳሚነት ግምት የሰጠው ለሊቨርፑል ነው። 33% ሊቨርፑል ፕሪሚየር ሊጉን የማሸነፍ ግምት አለው የሚል እንግዲህ ግምቱን አስቀምጧል። ከዛ ባሻገር አርሰናል፣ ቼልሲ እንዲሁም ሌሎች ክለቦችን በየደረጃው ፐርሰንት እየሰጠ የሚያስቀምጥ ብዙ ጊዜ እግር ኳሳዊ ግምቶችን የሚሰጥ ሱፐር ኮምፒውተር ነውና እንደ ሱፐር ኮምፒውተር ዘገባ ከሆነ ትናንትና በማንቸስተር ዩናይትድ ዙሪያ አንድ ግምቶችን አስቀምጧል ማለት ነው። ማንቸስተር ዩናይትድ አሁን ባለው አቋሙ የሚቀጥል ከሆነ ሞር ኦፍ ሬሊጌት የማድረግ እድሉ በጣም ሰፊ ነው ሲል ሱፐር ኮምፒውተር ትናንትና ግምቱን አስቀምጧል ማለት ነው። ስለዚህ እንደ ሱፐር ኮምፒውተር ዘገባ ከሆነ ማንቸስተር ዩናይትዶች አሁን ባላቸው አቋም የወራጅ ቀጠና ቡድን የሚያራምደው ወይም ደግሞ የሚያሳየው አቋም ነው እያሳዩ ያሉ። ስለዚህ ዩናይትድ ወደ ታችኛው ሻምፒዮንሺፕ መውረዱ አይቀርም ሲል ሱፐር ኮምፒውተር ይሄንን ግምቱን አስቀምጧል ማለት ነው። ይሄንን ግምቱን እንግዲህ ከተናገረ በኋላ ዴሊ ሜል ስፖርቶች ትናንትና ሰፋ ያለ ዘገባ ሰርተውበታል። ስለዚህ ማንቸስተር ዩናይትዶች ከወዲሁ አቋማቸውን የማያስተካክሉ ከሆነ ወደ አሸናፊነት የማይመጡ ከሆነ አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ይዞ ወደ ሻምፒዮንሺፕ የመውረዱ እድል ሰፊ ነው ሲል ሱፐር ኮምፒውተር እንግዲህ ግምቱን ለማስቀመጥ ሞክሯል ማለት ነው። ይሄም ደግሞ በብዙ የስፖርት ቤተሰቦች ዘንድ እጅግ በጣም መነጋገሪያ ዜና መሆኑን ቀጥሏል ማለት ነው። ሌሎች ማንቸስተር ዩናይትድን ወደ ተመለከቱ አጫጭር ስፖርታዊ የዝውውር ዜናዎች ስንመጣ ማንቸስተር ዩናይትዶች እንደ ፉትቦል ኢንሳይደር ዘገባ ከሆነ አሁንም ቢሆን የብራይተኑን ተጫዋች ካርሎስ ባሌባን ለማስፈረም ከፍተኛ ፍላጎት አላቸው። በክረምት ላይ የሚችሉትን እንቅስቃሴ አድርገው ባሌባን ለማስፈረም ያልተሳካላቸው ዩናይትዶች አሁንም ተጫዋቹን በጃንዋሪ የዝውውር መስኮት ለማስፈረም የተቻላቸውን ሁሉ እንደሚያደርጉ እንግዲህ ፉትቦል ኢንሳይደሮች መረጃውን ይዘው ወጥተዋል ማለት ነው። አሁን ባለው ሁኔታ እንግዲህ ካርሎስ ባሌባ በብራይተን ውስጥ ጥሩ የሚባል እንቅስቃሴ እያደረገ ባይሆንም ወይም ጥሩ ፎርም ላይ ባይገኝም ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም አሁንም ከፍተኛ ፍላጎት እንዳላቸው በአሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ስፖርቲንግ ዳይሬክተሮችና የበላይ ኃላፊዎች እንግዲህ የሚወደድ ተጫዋች መሆኑን ቀጥለዋል። ስለዚህ በጃንዋሪ ዝውውር መስኮት ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም የሚቻላቸውን ሁሉ እንደሚያደርጉ ፉትቦል ኢንሳይደሮች መረጃውን አውጥተውታል ማለት ነው። ሌላው እንግዲህ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን በተመለከተ እጅግ በጣም ታማኝ የሚባሉ መረጃዎችን ሲለቅልን የነበረው ስፔሻሊ ካርሎስ ባሌባ በማንቸስተር ዩናይትድ እንደሚፈለግ እንግዲህ ከዴቪድ ኦርንስቴን ከፋብሪዚዮ ሮማኖም ቀድሞ መረጃዎችን ሲያጋራን የነበረው እንግዲህ በትዊተር ገጹ ላይ ኢንዲ ካሊያ በመባል የሚታወቀው ግለሰብ ትናንት እንግዲህ ካርሎስ ባሌባን በተመለከተ አንድ አስደንጋጭ መረጃ አውጥቷል ማለት ነው። ሊቨርፑሎች የማንቸስተር ዩናይትድ ኢላማ የሆነውን ካርሎስ ባሌባን ለማስፈረም በጃንዋሪ ዝውውር መስኮት ከፍተኛ እንቅስቃሴ እያደረጉ እንደሚገኙ የሚገልጽ መረጃ አውጥቷል ማለት ነው። ኢንዲካሊያ እንደሚታወቀው ካርሎስ ባሌባን በተመለከተ ለመጀመሪያ ጊዜ ከማንቸስተር ዩናይትድ ጋር አያይዞ በብሬኪንግ ኒውስ መልክ መረጃውን ያወጣው ይሄ ኢንዲካሊያ የሚባለው ግለሰብ ነው። እንግዲህ ከዛ በኋላ ነው እንግዲህ ዴቪድ ኦርንስቴንና ፋብሪዚዮ ሮማኖ የባሌባንና የዩናይትድን ጉዳይ መዘገብ የጀመሩት ማለት ነው። ስለዚህ እንደ ኢንዲካሊያ ዘገባ ከሆነ ሊቨርፑሎች የማንቸስተር ዩናይትድ ኢላማ የሆነውን ካርሎስ ባሌባን ከማንቸስተር ዩናይትድ ነጥቀው ለማስፈረም እንግዲህ ገና ካሁኑ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ መረጃዎችን አጋርቷል ማለት ነው። ይሄ ለማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ ለማንቸስተር ዩናይትድ ቤተሰቦች ጥሩ የሚባል ዜና አይደለም። ምክንያቱም ሊቨርፑል ዝውውሩ ላይ ከገባበት ሊቨርፑል ዝውውር የመጨረስ ከፍተኛ አኮምፕሊሽመንት ሬት ያለው ክለብ ነው። አንድ ዝውውርን ከጀመረ ሊቨርፑል በጣም በፍጥነት በመጨረስ የሚታወቅ ክለብ ነው። ስለዚህ በካርሎስ ባሌባ ላይ ያላቸው ኢንተረስት እውነተኛ ከሆነ ሊቨርፑሎች ከዩናይትድ ይልቅ ካርሎስ ባሌባን ለማስፈረም እድል እንዳላቸው እየተዘገበ ይገኛል። ምክንያቱም አንደኛ ሊቨርፑል አሁን ያለበት ፋይናንሻል ስታተስ ጥሩ ስለሆነ ብራይተኖች ከካርሎስ ባሌባ የሚፈልጉትን ገንዘብ በመክፈል ተጫዋቹን አሳምነው በቀላሉ ወደ ሊቨርፑል ሊወስዱት ይችላሉ የሚል ግምቶች ከወዲሁ መበራከት ጀምረዋል ማለት ነው። ስለዚህ ማንቸስተር ዩናይትዶች እስካሁን ካርሎስ ባሌባን ለማስፈረም ሌላ ተቀናቃኝ ክለብ አልነበረባቸውም። አሁን ግን ሊቨርፑል እንግዲህ ተቀናቃኝ ክለብ ሆኖ መጥቶባቸዋል ማለት ነው። ማንቸስተር
ዩናይትዶች ይህን ተጫዋች በጃንዋሪ ዝውውር መስኮት ለማስፈረም እንዴት አድርገው ሪያክት ያደርጋሉ የሚለውን እንግዲህ ጊዜ የሚፈታው ጉዳይ ይሆናል ማለት ነው። ሌላው እንግዲህ ማንቸስተር ዩናይትድን በተመለከተ ትናንትና ሴንትራል ዲፌንስ የተባለው ከሀገረ ስፔን አካባቢ የሚታተመው አንድ ታማኝ የዜና ምንጭ እንግዲህ ማንቸስተር ዩናይትድ እንግዲህ ኮቢ ሜኖን ለሪያል ማድሪድ አሳልፎ ሊሰጥ የሚችልበት እድል እንዳለ መረጃዎችን አወጥቷል ማለት ነው። ሪያል ማድሪዶች አሁን ላይ የማንቸስተር ዩናይትዱን ተጫዋች ኮቢ ሜኖን ለማስፈረም የመጀመሪያ ደረጃ መረጃዎችን ከዩናይትድ አካባቢ መሰብሰብ መጀመራቸውን እንግዲህ ሴንትራል ዲፌንስ የተባለው ከሀገረ ስፔን አካባቢ ስፖርታዊ መረጃዎችን በማጋራት የሚታወቀው አንድ የመረጃ ምንጭ እንግዲህ ይህን መረጃ አጋርቷል ማለት ነው። ስለዚህ ሪያል ማድሪዶች አሁን ላይ ኮቢ ሜኖ ላይ ኢንተረስት እንዳላቸውና ኮቢ ሜኖ ማንቸስተር ዩናይትድን መልቀቁ እርግጥ ከሆነ ሪያል ማድሪዶች ፉክክር ውስጥ እንዳሉበት የሚገልጽ መረጃ ነው እንግዲህ ይሄ የመረጃ ተቋም ያጋራው ማለት ነው። ስለዚህ ኮቢ ሜኖ አሁንም ቢሆን ማንቸስተር ዩናይትድን መልቀቅ እንደሚፈልግ እጅግ በጣም ታማኝ በሚባሉ ለማንቸስተር ዩናይትድ ቅርብ ናቸው በሚባሉ የመረጃ ምንጮች አካባቢ እየተዘገበ ይገኛል ማለት ነው። ኮቢ ሜኖ አሁንም ቢሆን በማንቸስተር ዩናይትድ እየተሰጠው ያለው እድል በቂ ነው ብሎ አያምንም። ለሚቀጥለው ዓመት ለዓለም ዋንጫ መጠራት ይፈልጋል። ስለዚህ በቋሚነት የሚጀምርበትና ብዙ የመጫወቻ ደቂቃዎችን ወደሚያገኝበት ክለብ ልቀቁኝ ብሎ በክረምት የዝውውር መስኮት ለማንቸስተር ዩናይትድ ኃላፊዎች ጥያቄ ቢያቀርብም ዩናይትዶች ግን የሱን ጥያቄ ተቀብለው ተጫዋቹን በውሰት ለመሸኘት ምንም አይነት ፍላጎት አላሳዩም። አሁንም በድጋሚ የጃንዋሪ የዝውውር መስኮት ሲመጣ ኮቢ ሜኖ እንግዲህ ናፖሊ እንደሚፈልገው ያውቃል። ወደ ናፖሊ በውሰት እንዲለቁት ለማንቸስተር ዩናይትድ ኃላፊዎች ከወዲሁ ጥያቄ እያቀረበ እንደሚገኝ ተዘግቧል ማለት ነው። አሁን ላይ እንግዲህ ናፖሊ ብቻ ሳይሆን ሪያል ማድሪድም የተጫዋቹ ፈላጊ እንደሆነና ማድሪዶችም ኮቢ ሜኖ ማንቸስተር ዩናይትድን እንደሚለቅ ከሆነ ኮቢ ሜኖን ለማስፈረም ከሚፎካከሩ ክለቦች መካከል አንዱ ሆነው ሊመጡ የሚችሉበት እድል እንዳለ ሴንትራል ዲፌንስ የተባለው ድረገጽ እንግዲህ አስነብቧል ማለት ነው። ሌላው ከማንቸስተር ዩናይትድ የአማካይ ክፍል ጋር በተያያዘ ከዚህ በፊት ኢሊየት አንደርሰንን ከኖቲንጋም ፎረስት ለማስፈረም ማንቸስተር ዩናይትድ ሰዎች በስካውቶቻቸው አማካይነት ይህን ተጫዋች እየተከታተሉት እንደሆነ ተዘግቦ ነበር። ትናንትና በወጣው መረጃ መሰረት ኖቲንጋም ፎረስቶች ይህን ተጫዋች ለማስፈረም የሚመጣ የትኛውም ክለብ ካለ 70 ሚሊዮን ፓውንድ እንግዲህ ዋጋን መለጠፉን የሚገልጽ መረጃዎች ወጥተዋል ማለት ነው። መረጃውን ያጋራን እንግዲህ ሴንትራል ትራንስፈር ኒውስ የተባለው ድረገጽ ነው። እንደ ትራንስፈር ኒውስ ዘገባ ከሆነ እንግዲህ ኖቲንጋም ፎረስቶች ይህን ተጫዋች ለመሸጥ እንግዲህ 70 ሚሊዮን ፓውንድ ዋጋ እንደለጠፉበትና የትኛውም ክለብ ኢሊየት አንደርሰንን ለማስፈረም የሚመጣ ከሆነ 70 ሚሊዮን ፓውንድ ይዞ እንዲመጣ እንግዲህ መረጃዎችን ከወዲሁ ማጋራት ጀምረዋል ማለት ነው። እንደሚታወቀው ኖቲንጋም ፎረስቶች ይህን ተጫዋች ከኒውካስል ዩናይትድ ሲያስፈርሙት 35.7 ሚሊዮን ፓውንድ ነበር የከፈሉበት። አሁን በኖቲንጋም ፎረስት ቤት ስፔሻሊ በአሰልጣኝ ኑኖ ስፒሪቶ ሳንቶ ዘመን እጅግ በጣም ወሳኝ ተጫዋች ሆኖ ለኖቲንጋም ፎረስት የመሃል ሜዳ ሜንቴናንስ እንግዲህ በጣም ጉልህ የሚባል አስተዋጽኦ ሲያበረክት የነበረ ተጫዋች ነው። አሁን እንግዲህ ኖቲንጋም ፎረስቶች አሰልጣኝ ቀይረዋል። የቀድሞ የቶተናም አለቃ አንጌ ፖስቴኮግሉ ኖቲንጋም ፎረስትን ከተረከበ በኋላ አሁንም ቢሆን ኢሊየት አንደርሰን እንግዲህ በአሰልጣኝ ፖስቴኮግሉ እንደሚፈለግና ወሳኝ ሚናዎችን እንደሚወጣ ይጠበቃል ማለት ነው። ነገር ግን ይህንን ተጫዋች ለማስፈረም የሚፈልጉ ብዙ የእንግሊዝ ክለቦች አሉ። ማንቸስተር ዩናይትድን ጨምሮ አስቶን ቪላ እንዲሁም ደግሞ ሌሎች ክለቦችን ይህን ተጫዋች ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ቶተናምም የዚህ ተጫዋች ፈላጊ ነው። ስለዚህ የትኛውም ክለብ ኢሊየት አንደርሰንን ማስፈረም የሚፈልግ ከሆነ 70 ሚሊዮን ፓውንድ ይዞ መምጣት አለበት ብለው ኖቲንጋም ፎረስቶች ተጫዋቹ ላይ ዋጋ እንደለጠፉበት ትናንት መረጃዎች ወጥተዋል ማለት ነው። ማንቸስተር ዩናይትዶች በጃንዋሪ ዝውውር መስኮት ካርሎስ ባሌባንና እንዲሁም ደግሞ አዳም ዋርተንን ሞክረው የማይሳካላቸው ከሆነ ኢሊየት አንደርሰንን ከኖቲንጋም ፎረስት ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። የማንቸስተር ዩናይትድ ሰዎች ለአማካይ ክፍላቸው መፍትሄ ብለው ከያዟቸው ወይም ሊስት አውት ካደረጓቸው ተጫዋቾች መካከል ኢሊየት አንደርሰን ከአዳም ዋርተን እና ከካርሎስ ባሌባ በመቀጠል በቀዳሚነት የሚገኝ ተጫዋች መሆኑ እየተዘገበ ይገኛል ማለት ነው። ስለዚህ በጃንዋሪ ዝውውር መስኮት ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም 70 ሚሊዮን ፓውንድ ይዘው ኖቲንጋም ፎረስቶችን ያናግራሉ ወይ የሚለው ጥያቄ ቢሆንም ነገር ግን በጊዜ ሂደት ውስጥ ይሄ ጉዳይ የሚመለስ እንደሆነ እየተዘገበ ይገኛል ማለት ነው። ሌላው እንግዲህ ከማንቸስተር ዩናይትድ ጋር ተያይዞ የወጣው መረጃ ማንቸስተር ዩናይትዶች ሃሪ ማጓየርን በቋሚነት መተካት ይፈልጋሉ። ለዚህም ደግሞ ገና ካሁኑ በስካውቶቻቸው አማካይነት እየመለመሏቸው ያሉ የሌሎች ክለብ ተጫዋቾች አሉ። ከዚህ በፊት እንግዲህ
ዜኖ ዴባስት የሚባል የስፖርቲንግ ሊዝበን የመሃል እንግዲህ ተከላካይ ወይም ደግሞ ሴንተር ባክ ማንቸስተር ዩናይትዶች ትራክ እያደረጉት እንደሆነና እንግዲህ ይህን ተጫዋች ለማስፈረም ዩናይትዶች በስካውቶቻቸው አማካኝነት እየመለመሉት እየተከታተሉት እንደሆነ የሚገልጽ መረጃ ከዚህ በፊትም በሰራውላችሁ ዩቲዩብ ፕሮግራም ላይ እኔም አጋርቻችሁ ነበር። አሁን ደግሞ ትናንት እንደ ትራንስፈር ኒውስ ዘገባ ከሆነ ማንቸስተር ዩናይትድ ሃሪ ማጓየርን ለመተካት አንድ የባየር ሙኒክ ስታር ተጫዋች ላይ አይኑን መጣሉ እየተዘገበ ይገኛል። ይህ ተጫዋቹ ኡፓሚካኖ ይባላል። እንደሚታወቀው ኡፓሚካኖ 26 አመቱ ነው። በባየር ሙኒክ ቤት እንግዲህ በጣም ወሳኝ ከሚባሉ የባየር ሙኒክ ተጫዋቾች መካከል አንዱ ነው። ምንም እንኳን አሰልጣኝ ቪንሰንት ካምፓኒ ተጫዋቹ እንዲቆይ ቢፈልግም የባየር ሙኒኩ ፕሬዝዳንት ተጫዋቹን ለማቆየት ፍላጎት ቢኖራቸውም እስካሁን ባየር ሙኒኮች ለዚህ ተጫዋች ምንም አይነት ኮንትራት አልሰጡትም። ስለዚህ የ2026 ዓመተ ምህረት የጃንዋሪ ወር ሲገባ ከሌሎች ክለቦች ጋር ተደራድሮ ፕሪ ኮንትራት መፈረም የሚችልበት ውል እንግዲህ በዝውውር ውሉ ላይ መቀመጡ የሚታወቅ ነው ማለት ነው። ስለዚህ ይህ ተጫዋች ምንም አይነት ኮንትራት በባየር ሙኒክ የማይቀርብለት ከሆነ ከ2026 ዓመተ ምህረት ከጃንዋሪ ወር ጀምሮ ከሌሎች ክለቦች ጋር ተነጋግሮ ቅድመ ኮንትራት ፈርሞ ወደሚፈልገው ክለብ በነጻ ዝውውር መስኮት መሄድ ይችላል ማለት ነው። ስለዚህ ባየር ሙኒኮች እስካሁን ምንም አይነት የኮንትራት ማራዘሚያ ውል አላቀረቡለትም። ስለዚህ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ከፍተኛ እድል አለው ተብሎ እየተዘገበ ይገኛል። እንደሚታወቀው ሃሪ ማጓየር 32 አመቱ ነው። አሁን ባለው ሁኔታ የማንቸስተር ዩናይትድን የኋላ መስመር በብቃት መምራት የሚችል ፖቴንሻል ላይ አይደለም የሚገኘው። በባለፈው ሲቲ ከዩናይትድ ባደረጉት ጨዋታ ላይ ደርቢ ጨዋታ ላይ እንግዲህ አንደኛው ጎል ለመቆጠሩ ምክንያት ሃሪ ማጓየር ነው፣ የተሳሳተ ኳስ በማቀበል ከዛ በኋላ እንግዲህ ኤርሊንግ ብሮት ሃላንድን ተከታትሎ ለመንጠቅ ቢሞክርም ኤርሊንግ ብሮት ሃላንድ እንግዲህ በጣም በፍጥነት ሩጫዎችን በማድረግ ቀድሞት በመሄድ ጎሉ እንዳስቆጠረ የሚታወቅ ነው። ስለዚህ ሃሪ ማጓየር አሁን ባለበት እድሜ ሰፊ የሜዳ ክልል 40-30 ሜትር አካሎ መከላከል የሚችል ተጫዋች አይደለም። ስለዚህ ማንቸስተር ዩናይትዶች የሃሪ ማጓየር የረጅም ጊዜ ምትክ የሚሆናቸውን ተጫዋች በመፈለግ ላይ ይገኛሉ። ለዚህም ደግሞ አንድ ትራክ ያደረጉት ተጫዋች አለ። ከባየር ሙኒክ ኡፓሚካኖን በነጻ ዝውውር መስኮት ለማስፈረም ከሪያል ማድሪድ እንዲሁም ደግሞ ከፒኤስጂ ጋር እንግዲህ ፉክክር ሊገጥማቸው እንደሚችል ይጠበቃል። ኡፓሚካኖን ለማስፈረም ሪያል ማድሪድ ይፈልገዋል፣ ፒኤስጂ ይፈልገዋል። ሌሎች ብዙ በአውሮፓ ላይ የሚገኙ ክለቦች ኡፓሚካኖን ለማስፈረም ከፍተኛ ፍላጎት ያላቸው ክለቦች ናቸው። ስለዚህ ማንቸስተር ዩናይትዶች ዝውውሩ ላይ ፈጠን ብለው የሚገቡበት ከሆነና ኡፓሚካኖን በደሞዝ በጥቅማ ጥቅምና በሌሎች የኮንትራት የፕሮጀክት ቪዥኖች ማሳመን የሚችሉ ከሆነ ኡፓሚካኖን በነጻ ዝውውር መስኮት ሊያገኙ የሚችሉበት እድል እንዳለ እየተዘገበ ይገኛል ማለት ነው። ሌላው እንግዲህ ትናንትና ጆዜ ሞሪኒዮ አንድ አስተያየት ሰጥተው ነበር። ይህ አስተያየት እጅግ በጣም አነጋጋሪ ሆኗል። እንግዲህ ጆዜ ሞሪኒዮ ሲናገሩ ፋብሪዚዮ ሮማኖ ነው መረጃውን የዘገበው። እንደ ጆዜ ሞሪኒዮ ዘገባ ከሆነ አንዳንድ አሰልጣኞች አንዳንድ ነገር እንዲሰራላቸው ይሞክራሉ፣ ያ ነገር ግን ሲሰራላቸው አይስተዋወልም። ከዛም በኋላ በሚሰጡት አስተያየት እንግዲህ እኔ በፍልስፍና ወይም ደግሞ በሰራውት ነገር ምክንያት እንግዲህ አደጋ ደርሶብኛል ወይም ሞቻለሁ የሚል ወሬ ያወራሉ። ስለዚህ ይህንን ነገር ግን የሚያወሩት በራሴ ሐሳብና በራሴ ፍልስፍና ምክንያት ነው ይሄ ነገር የገጠመኝ የሚል ምክንያት ይሰጣሉ ማለት ነው። ስለዚህ አንድ ሰው በራሱ ሐሳብና በራሱ ፍልስፍና ምክንያት እንግዲህ የሚሞት ከሆነ ወይም ደግሞ ፕሮጀክቱ ፌል የሚያደርግበት ከሆነ ያ ሰው ስቱፒድ ነው በማለት እንግዲህ አስተያየታቸውን ሰጥተዋል። ይህንን አስተያየት እንግዲህ ካጋሩ በኋላ ጆዜ ሞሪኒዮ በማህበራዊ ሚዲያ ላይ ይሄ አስተያየት ቀጥታ ሩበን አሞሪምን ይመለከታል ሲሉ እንግዲህ ብዙ ትንታኔ እየሰጡበት ይገኛሉ። እሳቸው ለከላይ አሰልጣኝ የተናገርኩት የሚል ግልጽ መልእክት ባይናገሩም ነገር ግን የንግግሩ አንድምታ ወይም የንግግሩ ይዘት አሰልጣኝ ሩበን አሞሪምን በሚገባ ይገልጸዋል የሚሉ መረጃዎች እየተበራከቱ ይገኛሉ ማለት ነው። ስለዚህ ጆዜ ሞሪኒዮ የሰጡት አስተያየት እንግዲህ በማህበራዊ ሚዲያ ላይ እጅግ በጣም አስገራሚ አስተያየት መሆኑን ቀጥሏል ማለት ነው። እንደሳቸው አስተያየት ከሆነ አሁን አሰልጣኝ ሩበን አሞሪም ፍልስፍናዬ ወይም ሞት እያለ ነው፣ ወይም ፍልስፍናዬን የማልተገብር ከሆነ ማንቸስተር ዩናይትድን እለቃለሁ እንጂ በምንም አይነት ሁኔታ ሐሳቤን ወይም ያጨውት መንገዴን አልቀይርም የሚል አቋም እንዳለው ይታወቃል። ይሄ አቋም ደግሞ የአሰልጣኝነት ስራውን ሊያሳጣው እንደሚችል እየተጠበቀ ይገኛል። አሁን ባለው ከማንቸስተር ዩናይትድ አካባቢ እንዲሁም ከእንግሊዝ አካባቢ እንደሚወጡ መረጃዎች ከሆነ አሰልጣኝ ሩበን አሞሪም የሚቀጥሉትን 4 ወይ 3 ጨዋታዎች ካደረገ በኋላ ከማንቸስተር ዩናይትድ ቤት ሊባረር የሚችልበት እድል በጣም ሰፊ መሆኑንና የመባረሩ ዜና አይቀሬ መሆኑ እየተዘገበ ይገኛል ማለት ነው። ለዚህ
ለዚህም እንደ ምክንያትነት የተጠቀሰው አሰልጣኙ ፍሌክሲብል ሆኖ ሌሎች የጨዋታ መንገዶችን አዳፕት ማድረግ እየቻለ የኔን ሐሳብና የኔን ፍልስፍና ወይም የኔን ሲስተም ካልሰራልኝ በማለት ድርቅ ማለቱ እየጎዳው እንደሚገኝና ቡድኑንም ዋጋ እያስከፈለው እንዲሁም ተጫዋቾቹም እጅግ በጣም ከፍተኛ ፍራስትሬሽን እየገጠማቸው እንደሆነ ብዙ መረጃዎች እየወጡ ይገኛሉ። ስለዚህ አንድ ነገር የሚወሰነው በውጤቱ ነው። የትኛውም እግር ኳስ ፍልስፍና ዲተርማይን የሚደረገው በውጤት ነው። ያ እግር ኳስ ፍልስፍና ምንም ያክል ጥሩ ነገሮች ቢኖሩትም ምንም ያክል ጥሩ ፕሮዳክቶች ቢኖሩትም ውጤት እስካላመጣ ድረስ ነጥብ እስካላመጣ ድረስ ምንም አይነት ቫልዩ አይሰጠውም። የትኛውም ነገር የሚመዘነው በውጤቱ ስለሆነ አሰልጣኝ ሩበን አሞሪም ምንም እንኳን ያጫወት መንገዱ የተወሰነ ለውጥ ቢኖርበትም የዩናይትድ ያጫወት መንገድ ላይ የሆኑ ነገሮችን ለመስራት እየሞከረ ቢሆንም እንዲሁም ደግሞ ፖሴሽን በመያዝ ኤክስጂዎችን በማስመዝገብ የጎል ዕድሎችን በመፍጠር ብዙ ሹቶችን በማድረግ ቡድኑ የተሻለ ሪከርድ ቢኖረውም ነገር ግን የመጨረሻ ውጤቱ የመጨረሻ ነገሩ የሚለካው በውጤት ነው። ውጤት እስካላመጣ ድረስ አሰልጣኝ ሩበን አሞሪም ጫና ውስጥ መሆኑን ይቀጥላል። ጫናዎች እየበረቱ ከመጡ አሁን ሲደግፉት የነበሩት የማንቸስተር ዩናይትድ ባለስልጣናቶች አሰልጣኝ ሩበን አሞሪምን ለማባረር ሊገደዱ እንደሚችሉ እየተዘገበ ይገኛል ማለት ነው። ቅድም እንዳጋሯችሁ መረጃም ከሆነ እንግዲህ ሱፐር ኮምፒውተር ማንቸስተር ዩናይትድ በዚህ ዓመት ሬሊጌት ማድረጉ አይቀርም። አሁን ያለው አቋም የሚያሳየው ሬሊጌት ወደ ማድረግ ደረጃ እየመጣ ነው ሲል እንግዲህ ሱፐር ኮምፒውተር ማንቸስተር ዩናይትድ በዘንድሮ ዝውውር እንግዲህ በዘንድሮ ሲዝን ሬሊጌት ሊያደርግ የሚችልበት እድል ሰፊ ነው ሲል ግምቱን አስቀምጧል ማለት ነው። ይሄ ግምት እንግዲህ በብዙ የእግር ኳስ ማህበረሰቡ ዘንድ እንግዲህ በጣም ከፍተኛ መነጋገሪያ ሆኗል። ሾክ የሆነ ዜና ሆኗል። ምክንያቱም ብዙ ጊዜ ሱፐር ኮምፒውተር የሚገምተው ግምት ብዙ ዳታዎችን ብዙ መረጃዎችን አናሊሲስ አድርጎ ስለሆነ ግምት የሚሰጠው ሱፐር ኮምፒውተር ያለምንም ምክንያት ይሄንን ግምት አላስቀመጠም የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ማንቸስተር ዩናይትዶች ከወዲሁ አካሄዳቸውን ካላስተካከሉ አሰልጣኝ ሩበን አሞሪም ከወዲሁ ወደ አሸናፊነት ካልመጣ ያጫወት ፎርሜሽኑንም ቀይሮ የተለያዩ መንገዶችን ተጠቅሞ ቡድኑ ውጤት እንዲይዝ ካላደረገው በስተቀር እሱም መባረሩ አይቀርም። በዚህ ሁኔታ የማንቸስተር ዩናይትድ ኃላፊዎች አሰልጣኝ ሩበን አሞሪምን እንታገሰው ብለው ጊዜ የሚሰጡት ከሆነ ማንቸስተር ዩናይትድ ሬሊጌት ማድረጉ የማይቀር ነው እየተባለ እየተዘገበ ይገኛል ማለት ነው። ስለዚህ እንደ ጆዜ ሞሪኒዮ ዘገባ ከሆነ አንድ ሰው በገዛ ፍልስፍናው ምክንያት የሚሞት ከሆነ በገዛ ሐሳቡ ምክንያት የሚሞት ከሆነ ያ ሰው ስቱፒድ ነው ሲሉ በግልጽ ነው እንግዲህ አስተያየታቸውን የሰጡት ማለት ነው። ስለዚህ ሩበን አሞሪም በገዛ ራሱ ፍልስፍና እንግዲህ ያጫወት መንገዱን ቀይሮ 4-3-3 መጫወት እየቻለ 4-2-3-1 መጫወት እየቻለ ሌሎች ውጤት ሊያመጡ የሚችሉ ፎርሜሽኖችን መከተል እየቻለ በገዛ ራሱ ፍልስፍና እንግዲህ 3-4-3 የሚባል ፎርሜሽን ካርሰራልኝ አጫወት መንገዴ ይሄ መንገዴ እንግዲህ ውጤታማ ካላረገኝ ከክለቡ ባረራለሁ እንጂ በምንም አይነት መንገድ ሐሳቤን አልቀይርም የሚለው አቋሙ ራሱንም እየጎዳው ይገኛል። ቡድኑንም ዋጋ እያስከፈለ እንደሚገኝ እንግዲህ እየታዘብነው ያለው እውነት ነው ማለት ነው። እንግዲህ ይህንን 3-4-3 ፎርሜሽንን ከዚህ በፊት አንዳንድ አሰልጣኞች ሞክረውት ያውቃሉ። በእርግጥ አንቶኒዮ ኮንቴ ቼልሲን በያዘበት በመጀመሪያው አመት ላይ እንግዲህ በዚህ ፎርሜሽን ተሳክቶለት ያውቃል። ነገር ግን አንቶኒዮ ኮንቴ በዛ ዘመን የነበሩት በጣም ሶሊድ የሆኑ የሚድፊልድ እንግዲህ አማካዮች ነበሩት መሀል ላይ ንጎሎ ካንቴና ኒማንያ ማቲች ፕራይማቸው ላይ በነበሩበት ጊዜ እነሱን ተጠቅመው እንግዲህ ይሄንን ውጤት አምጥቷል። ይሄ ለሱ ሰርቶለት ሊሆን ይችላል። ነገር ግን ከዛ በኋላ ይሄንን ፎርሜሽን ለመከተል የሞከሩ አሰልጣኞች ግን በዚህ ፎርሜሽን ውጤታማ ሲሆኑ አልተስተዋለም። ፔፕ ጋርዲዮላ አንድ ሰሞን 3-4-3 ፎርሜሽንን ተጠቅሞ ጨዋታዎችን ለማድረግና ለማሸነፍ ሞክረው ነበር። ነገር ግን ያ ነገር ስላልሰራለት ፔፕ ጋርዲዮላ አስተላለፉን ቀይሮ አሁን በ4-3-3 ፎርሜሽን እየተጫወተ ይገኛል። ከዚህ በፊት ሚኬል አርቴታ ሞክሮት ያውቃል። የርገን ክሎፕ ሞክሮት ያውቃል። ሌሎች በፕሪሚየር ሊግ ላይ የሚያሰለጥኑ አሰልጣኞች የ3-4-3 ፎርሜሽንን በባክስሪ ለመጫወት ሞክረው ያውቃሉ። ነገር ግን ሁሉም አሰልጣኞች ሞክረው ውጤት ስላላመጣላቸው ያንን ነገር ቀይረውታል። አሰልጣኝ ሩበን አሞሪም ግን 31 የፕሪሚየር ሊግ ጨዋታዎችን አድርጎ 16 ጨዋታዎችን ተሸንፎ 8 ጨዋታዎችን አሸንፎ 7 ጨዋታዎችን አቻ ወጥቶ እንዲህ አይነት መጥፎ ሪከርድ እያስመዘገበ እንኳን በሲስተሙ ያምናል። ይሄ ሲስተሙ ውጤታማ ሊያደርግ እንደሚችል ይሄ ሲስተሙ ሊሰራለት እንደሚችል ያምናል። ይሄ ነው እንግዲህ በብዙ ማህበረሰብ ዘንድ ከፍተኛ አግራሞትን የፈጠረው አሳሰቡ ይሄ አሳሰቡ ነው። ኢቭን የማንቸስተር ዩናይትድ ተጫዋቾች ተስፋ ቆርጠዋል። ያጫወት መንገዱን ካልቀየረ በስተቀር ውጤታማ ሊያደርጋቸው እንደማይችል ወደ ድል ሊመራቸው እንደማይችል በአሰልጣኙ ያጫወት መንገድ ተስፋ እንደቆረጡ የሚያመለክቱ መረጃዎች እንግዲህ እየወጡ ይገኛሉ ማለት ነው። ስለዚህ አሰልጣኝ ሩበን አሞሪም አሁን ከፍተኛ አደጋ ውስጥ መውደቁ እየተዘገበ ይገኛል ማለት ነው። ስለዚህ ጆዜ ሞሪኒዮም ከዚህ ጋር በተያያዘ ነው ይህንን ሐሳብ የሰጡት የሚሉ መላምቶች እየተሰነዘሩ ይገኛሉ ማለት ነው። ወደ መጨረሻው መረጃችን ስናልፍ ማንቸስተር
ዩናይትድ እንግዲህ በቅርቡ ፋይናንሻል ሪፖርት ሊያደርጉ መዘጋጀታቸውን እንግዲህ የሚገልጹ መረጃዎች ወጥተዋል ማለት ነው። ባለፈው አመት እንግዲህ ሰር ጂም ራትክሊፍ የማንቸስተር ዩናይትድን የ6 ወር ፋይናንሻል ሪፖርት ካወጡ በኋላ ማንቸስተር ዩናይትድ በ2025 መጨረሻ ዓመተ ምህረት ላይ እንግዲህ ረን አውት ኦፍ ካሽ እንግዲህ ምንም አይነት ገንዘብ የሌለው ባዶ ክለብ ይሆናል የሚል መረጃ ሰጥተው እንግዲህ የብዙ እግር ኳስ ማህበረሰቡን የማንቸስተር ዩናይትድ ደጋፊዎችን እጅግ በጣም አስገርመው ነበር። እኔ 300 ሚሊዮን ፓውንድ አምና ለዝውውር ካስገባሁት ወይም ኢንጀክት ካረኩት ገንዘብ ውጪ ማንቸስተር ዩናይትድ በ2025 መጨረሻ ላይ አጠቃላይ ወጪ ገቢው ተሰልቶ የመጨረሻው ፋይናንሻል ስቴትመንቱ ሲቀመጥ ከዚህ ከገቢ ነፃ የሆነ እንግዲህ ረን አውት ኦፍ ካሽ የሆነ ክለብ ሆኖ ይገኛል ሲሉ ተናግረው ነበር። ከዛ በኋላ እንግዲህ የተለያዩ እርምጃዎችን ወስዷል። ሰር ጂም ራትክሊፍ የሰራተኞች ቅነሳ ለማድረግ ሞክረዋል። አንዳንድ ተጫዋቾቻቸውን እንግዲህ በውሰት ለሌላ ክለብ ሰጥተው ከደሞዝ ቢላቸው ላይ ለማቃለል ሞክሯል። ብዙ ፋይናንሻል ሜጀሮችን ከወሰዱ በኋላ አሁን ልክ በተመሳሳይ መንገድ ልክ እንዳምነው የሰር ጂም ራትክሊፍ አስተዳደር የማንቸስተር ዩናይትድን የ6 ወር የፋይናንሻል ሪፖርት የሚገልጽ እንግዲህ ሮብለት ስቴትመንት ይለቃሉ ተብሎ ይጠበቃል። በዚህ ስቴትመንት መሰረት ማንቸስተር ዩናይትድ ምን ያክል አተረፈ፣ ምን ያክል ከሰረ፣ በወሰዳቸው እርምጃዎች ምን ያክል ተጠቀመ የሚሉት ነገሮች ሁሉ በግልጽ ለደጋፊው ይፋ ይደረጋል ተብሎ ይጠበቃል ማለት ነው። ስለዚህ ሮብለት የሰር ጂም ራትክሊፍ አስተዳደር የማንቸስተር ዩናይትድን የ6 ወር ፋይናንሻል ሪፖርት እንዲሁም ደግሞ አጠቃላይ አመቱን ሙሉ ማንቸስተር ዩናይትድ የወጪ ገቢውን አስልቶ ምን ያክል ከሰረ ምን ያክል አተረፈ የሚለውን አኑዋል ፋይናንሻል ሪፖርት እንግዲህ ለተመልካቾችና ለማንቸስተር ዩናይትድ ደጋፊዎች ይፋ ያደርጋል ተብሎ ይጠበቃል ማለት ነው። ውድ አድማጮቻችን ለዛሬ የነበሩን አጫጭር ስፖርታዊ መረጃዎች እነኚህን ይመስላሉ። በሚቀጥሉት ቀን ሌሎች ሰፋ ባሉ ዩናይትድን በተመለከቱ መረጃዎች የምንመለስ ይሆናል ማለት ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳቦቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሚቀጥሉት ቀናት በሌሎች ዜናዎች እስክንገናኝ ሰላም ሁኑ። ባባይ